ሰላም ጤና ይስጥልኝ። ከዕለታዊ አጭር ዜናዎች ጋር አብራችሁ የምቆየው ናትናኤል አካሉ ነኝ። ተከታተሉ ነው። ከአልጀዚራ እንግሊዝ እንደተዘገበው ዘገባ ከሆነ በፋርስ ባህረ ሰላጤ አካባቢ በኢራን እና በጎረቤት ሀገራት መካከል እየተባባሰ የመጣው እጅግ አሳሳቢ ወታደራዊ ውጥረት በዝርዝር ይቀርባል። በዘገባው መሰረት ኢራን በባህረ ሰላጤው የትብብር ምክር ቤት ጂሲሲ አባል ሀገራት ላይ የምታደርሰው ጥቃት የቀን ከሌሊት ክስተት ሆኗል። በባህሬን የሚገኘው ግዙፉ የአልሙኒየም ፋብሪካ አልባ ጥቃት ሰለባ በመሆኑ 2 ሰራተኞች ላይ የመቁሰል አደጋ ደርሷል። በተመሳሳይ መልኩ በኩዌት ዓለም አቀፍ አየር ማረፊያ ላይ በተሰነዘረው የድሮን ጥቃት የራዳር ስርዓቱ መጎዳቱና በአውሮፕላን ማረፊያው ግቢ ውስጥ የእሳት አደጋ መከሰቱ ተገልጿል። ኳታርም ወደ ግዛቷ የተተኮሱ በርካታ የኢራን ድሮኖች ማክሸፏን ስታረጋግጥ፣ በተባበሩት አረብ ኤሚሬትስ የሚገኙ ነዋሪዎች ደግሞ በየዕለቱ በሚደወሉ የአየር ድብደባ ማስጠንቀቂያዎችና በስልኮቻቸው ላይ በሚላኩ አስቸኳይ መልእክቶች ከፍተኛ ስጋት ውስጥ መውደቃቸው ተጠቅሷል። ይህ ወታደራዊ ግጭት ከፖለቲካ ውጥረት ባለፈ በዓለም አቀፍ ኢኮኖሚ ላይ ከፍተኛ አደጋ ደግኗል። የባህረ ሰላጤው ቀጠና ለዓለም አቀፉ ገበያ የሚያቀርበው የአልሙኒየም ምርት ውስጥ 49% የሚሆነው እንደሚሸፍን ይታመናል። በተለይ በተባበሩት አረብ ኤሚሬትስ የሚገኘው የኤሚሬትስ ግሎባል አልሙኒየም ኩባንያ ኢጂኤ በደረሰበት ጥቃት ምክንያት የማቅለጫ ክፍሎቹ ስሜልቲንግ ፋሲሊቲ ስራ እንዲያቆሙና ከፍተኛ ጉዳት እንዲደርስባቸው ሆኗል ተብሏል። ኢራን ይህንን የጥቃት ስልት የምትከተለው ለጥቃት አጸፋ በሚል መርህ ሲሆን እስራኤል በኢራን የብረት ማምረቻ ፋብሪካዎች ላይ ለፈጸመችው ጥቃት ምላሽ ለመስጠት የአሜሪካና የእስራኤል አጋር ናቸው የምትላቸውን የባህረ ሰላጤ ሀገራት የኢኮኖሚ መሰረተ ልማቶች ኢላማ እያደረገች መሆኑ ተገልጿል። የቀጠናው ውጥረት ይበልጥ አሳሳቢ ደረጃ ላይ የደረሰው አሜሪካ ተጨማሪ 3500 የባህር ኃይል ወታደሮችን ማሪንስ በዩኤስኤስ ትሪፖሊ የጦር መርከብ አማካኝነት ወደ አካባቢው በማስገባቷ ተከትሎ ነው። የአሜሪካ መገናኛ ብዙሃን እንደዘገቡት የፔንታጎን ወታደራዊ አመራሮች በኢራን ምድር ላይ በቀጥታ የምድር ላይ ውጊያ ግራውንድ ኦፕሬሽን ለማካሄድ ዝግጅት እያደረጉ ሲሆን ይህ ደግሞ ላለፈው 1 ወር ሲባባስ የቆየውን ግጭት ወደ ከፋና ወደማይመለስበት ቀጣናዊ ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በባህረ ሰላጤው ሀገራት ዘንድ ፈጥሯል። እንደዚህ አይነት አጫጭር ዜናዎች በየሰዓቱና በየደቂቃው እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቶሎ ዜናዎች በተለቀቁ ሰዓት ከአልጀዚራ ከቢቢሲ እንዲሁም ደግሞ ከተለያዩ ዓለም አቀፍ ታማኝነት ካላቸው የዜና ምንጮች እየወሰድን ለእናንተ የምናቀርብ ይሆናል። ሰብስክራይብ አድርጉ።